الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى الشيخ الإسلام محمد بن عبد الوهاب رحمه الله تعالى يتزجاجون القواعد الأربعة يتبنون كتاب وإنما أردت مرهوج يتبالون زاري كفل ولتن أمنا يبتي هنا المعنى بكفل عند الناس توسعجود من አይተናል ብዙ ነጥቦች አይተናል ከዛ ውስጥ ሐኒፊያ የተባለውን አይተናል ማለት ነው ሐኒፊያ የኢብራሂም አለይሂ ሰላም መንገድ ናት አላህን በብቸኝነት ለሱ ሃይማኖትን በተቀላላ ያጠራን ስንሆን ልናመልከውና ልንገዛው ነው ይሄም ደሞኛ የተፈጠርንበት ዓላማ ነው እኛም እንሆን ጂኖች ማለት ነው ከዛ በመቀጠል ደሞ ምን አይተናል ኢባዳ ተብሎ እንደማይጠራ ምን እስካልሆነ ድረስ ከተውሂድ ጋር ብቻና ብቻ እስካልሆነ ድረስ ሽርክ ሲደባለቅ ስራው ሁሉ ውድቅ ይሆናል ልክ ሰላት በምን እንደሚበላሸው ሐደስ ትልቁና ትንሹ ብለን የተነጋገርነው ሲከሰት ምን እንደሚሆነው ሰላት እንደምትበላሸውና ሰላት እንደማይኖረው ማለት ነው ለሰላት ውዱ እንደሚያስፈልገው ሁሉ ለሰላት ጧሃራ እንደሚያስፈልገው ሁሉ ለማንኛውም አምልኮ ደግሞ ምን ያስፈልገዋል ተውሂድ የተባለው ወሳኝና አንገብጋቢ ነገር ያስፈልገዋል ማለት ነው ስለ ሽርክ አይተን ነበር እኛ በጣም የሚጠበቅብን አጥብቀን ልናቀው የሚገባው ይህ ሽርክ የተባለው ትልቅ ወጥመድ እዛ ውስጥ እንዳንገባ ምክንያቱም ሽርክ ማለት ምን ማለት እንደሆነ ሼክ ማስረጃም አምጥተው አስቀምጠዋል ካላህ ቃል ላይ ማለት ነው አላህ Subhanahu Wa Ta'ala ሽርክን በፍጹም እንደማይመር ከሽርክ በታች ያሉትን ወንጀሎች ግን ለፈለገው ባሪያው እንደሚመር ማለት ነው ዛሬ ምን እንቀጥላለን ከባለፈው አያይዘናት ማለት ነው وذلك ልክ እንደዚህም እኮ ነው بمعرفة 4 قواعد አራቱ መርሆች በመረዳት ነው ምን ማድረግ የምትችለው ከዚህ ሽርክ ከተባለው ወጥመድ ልትወጣ የምትችለው እነዚህን ደግሞ አራት መርሆች ذكرها አሉ ሼክ رحمه الله ምን አሉ ذكرها الله تعالى في كتابه الله سبحانه وتعالى በኪታቡ ቁርአን ላይ የጠቀሳቸው ናቸው እነዚህ አራት መርሆች አሉ القاعدة الأولى የመጀመሪያው መርሆ የመጀመሪያው ቃዒዳ አንተ ዓለም ልታውቅ ነው ማወቅ ግድ ይልሃል ምክንያቱም ይሄንን ጠንቅቀህ ካላወቅ አንተ ተውሂድ አለኝ ብለህ ገምተህ ግን ተውሂድ ላይ ኖርህ ይችላልና ልብ ሰተን እንስማ ያላህ ባሪያዎች ሆይ አንተ ዓለም ልታውቅ ነው أن الكفار እነዛ ከሃዲዎች الذين قاتلهم رسول الله صلى الله عليه وسلم ያላህ መልእክተኛ صلى الله عليه وسلم የተጋደሏቸው የሆኑት ከሃዲዎች እኮ ሙቅሩና ያረጋግጡ ነበር ምን ነበር የሚያረጋግጡት بأن الله መሆኑን تعالى ላቅ ያለው هو الخالق المدبر ፈጣሪና አስተናባሪ መሆኑን ያውቁ ነበር እኮ ያረጋግጡ ነበር وأن ذلك يتكبراتشو دمو الله فطارينا استنباري مهونون ማወቃቸው لم يدخلهم في الإسلام ወደስልምና ውስጥ አላስገባቸውም ነበር ስለዚህ በጣም የሚያስደነግጥ ነገር ነው ማለት አንድ ሰው ጌታዬ አላህ ነው ፈጣሪ እሱ ነው አስተናባሪው እኮ እሱ ነው ከሰማይ ዝናብ የሚያዘንበው እሱ ነው ሕያው የሚያደርገኝ እሱ ነው የሚገለኝ እሱ ነው ብሎ ይሄን ሁሉ ካመነ በኋላ ግን ምን ካላመነ አምልኮን በተቀላላ ግል ፈጽምለት የሚገባው ማንንም ሳላጋራበት ለብቸኛው አላህ ነው የሚለው ካልፈጸመ ሙስሊም አይባልም ምክንያቱም የመካ አጋሪያን እነዛ ከሃዲዎች ሙሽሪኮቹ አረቦቹ ምን ያረጋግጡ ነበር አላህ ፈጣሪያቸው አላህ አስተናባሪ መሆኑን ያምኑ ነበር ነብዩ ሰለላሁ ዐለይሂ ወሰለም ይህ ሁሉ ከመሆኑ ጋር ግን ተጋደሏቸው ለምን ወደ እስልምና አልገቡምና ያላህን ጌትነትና ፈጣሪነት ብቻ ማወቅ ምን አያስተኝም ሙስሊም አያሰኝም ምን እስካላደረገ ድረስ ተውየው ማለት ነው ይሄንን አያይዞ አምልኮንም ደግሞ በተቀላላ ልክ አላህ ነው የፈጠረኝ ካለ እኔ ደግሞ የተፈጠርኩት ባለፈው ምን አይተናል وما خلقت الجن والانس الا ليعبدون ሰውንም ጂንንም የፈጠርኳቸው እኔን በብቸኝነት እንዲገዙ ነው ብሏል ፈጥሮናል ምን ለማድረግ እሱን በብቸኝነት ለማምለክ እሱን በብቸኝነት ካላመለክን ግን ማለት ነው ሰማይን የፈጠረው እሱ ነው እኔን የፈጠረኝ እሱ ነው ዓለምን የሚያስተናብረው እሱ ነው ብለን መለፍለፋችን አምነንበታልን ብንል ዋጋ የለውም ሙስሊምም አንሆንም ማለት ነው ወደ እስልምና አያስገባም ይሄ
وأن ذلك لم يدخلهم في الإسلام ወደ እስልምና አላስገባቸውም። ምክንያቱም ተመልከቱ እነዛ ሙሽሪኮች እኮ ማለት ነው አንድም ቀን ዘሩን የሚያበቅልልን ላት ነው ኡዛ ነው ብለው እኮ አያውቁ። ሰማይን የፈጠረው ላትና ኡዛ ናቸው ብለው አያውቁ። ላኪን ምን ነበር የነሱ ማጋራት? እነ ላትና ኡዛን እነዛ ጋሪያን ማለት ነው ወደ አላህ እንዲያቀርቧቸው ብለው እንጂ አምልኳቸውን ሲፈጽሙላቸው የነበረው የተፈጠርንለት እንግዲህ ኢላ ሊያዕቡዱን እኔም በብቸኝነት ሊያመልኩኝ እንጂ አልፈጠርኳቸውም የተባልንበትን ጉዳይ ለአላህ ማድረግ ትተው ሸሪካን አስቀመጡለት። ማንን? ላት ኡዛ የመሳሰሉትን ማለት ነው። ፍጡራን አብዛኛውን ጊዜ ይረዳዳሉ፣ እርዳታ ይፈልጋሉ። ከግለሰብ ዘሎ አገሮች እንኳን ይረዳዳሉ አይደል? ኢትዮጵያና እገሌ የምትባለው አገር ተረዳድተው ይሄን ሰሩ። ሁለት ሀገር አልበቃ ሲል ደግሞ 3-4 ሀገሮች የምስራቁ ቀጠና፣ የመካከለኛው አፍሪካ ቀጠና፣ ከዛም ሲዘል ደግሞ አረቦች ለብቻ። ይሄ ሁሉ ምን ስለሆነ ነው? ሰዎች እርዳታ ይፈልጋሉ። ፈጣሪያችንስ ረዳት የለውም። ማሊከል ሙልክ ነው፣ የንጉሶች ሁሉ ንጉስ፣ ሁሉ በእጁ የሆነ የሁሉ ፈጣሪ፣ የሁሉ አስተናባሪ። ስለዚህ አምልኮ በጠቅላላ የሚገባው ለማን ነው? ለረበል ዓለሚን። ከሱ ውጭ ያሉት በጠቅላላ ጌታቸው እሱ ነው። የሁሉ ጌታ ሁሉ በእጁ ያለ ይጠየቃል። ምንም ነገር በእጁ የሌለ ደግሞ አይጠየቅም። ስለዚህ አንተ ያላህ ባሪያ ሆይ አላህ ሰማይን የፈጠረው፣ አላህ ምድርን የፈጠረው፣ አላህ እኔን የፈጠረው፣ ሁሉን አስተናባሪ እሱ ነው ማለት ብቻ ሙስሊም አያሰኝህም። ሙስሊም ለመባል ረሱል ሰለላሁ ዐለይሂ ወሰለም እነዛን ሰዎች የታገሏቸው በምን ምክንያት ነው? የተጋደሏቸው በምን ምክንያት ነው? አላህ ፈጣሪ መሆኑን አስተናባሪ መሆኑን ካወቁ በኋላ አምልኮ የተባለውን በጠቅላላ እኛ የተፈጠርንለትን ዓላማ ግን ለፍጡራን ሰጡ። ለብቸኛው ፈጣሪ መስጠት ትተው ማለት ነው። ሼክ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ምን አሉ? ወደሊሉ አሉ። ለዚህም ማስረጃ አለኝ አሉ። ያለ ማስረጃ አልናገርም እያሉ ነው። ቀውሉ ተዓላ ላቅ ያለው ከፍ ያለው የጌታችን የአላሁ ስብሓነሁ ወተዓላ ቃል ነው አሉ። ቁል በላቸው ያ ነቢዩና ሰለላሁ ዐለይሂ ወሰለም መን የርዙቁኩም ማን ነው ሲሳይን የሚሰጣችሁ? ሚነ ሰማ ከሰማይ ዝናብን በማውረድ ሲሳይን የሚሰጣችሁ ማን ነው? ወልአርዲ ከምድር ደግሞ ቡቃያዎችን ለእናንተ የሚያወጣላችሁ ማን ነው በላቸው። አመን የምሊኩ ሰምዐ ወልአብሷር መስሚያንና መመልከቻን ደግሞ የሚቆጣጠር ማን ነው በላቸው። ወመን ዩኽሪጁ ልሐየ ሚነል መይት ሕያውን ደግሞ ከሙታን የሚያወጣ ማን ነው በላቸው። ወዩኽሪጁ ልመይተ ሚነል ሐይ ሙታንን ደግሞ ከሕያው የሚያወጣ ማን ነው በላቸው። ወመን ዩደቢሩ ልአምር ነገሩን ሁሉ የሚያስተናብረው ደግሞ ማን ነው በላቸው። እነዚህን ሁሉ ጥያቄዎች ጠይቃቸው እስቲ። የእነሱ መልስ ምን ይሆናል አለ እውነተኛው ጌታችን ሲናገር፣ ፈሰየቁሉነ አላህ ይሉሃል፣ አላህ ነው ይሉሃል። ስለዚህ መስሚያና መመልከቻችንን የሚቆጣጠር ከሰማይ ዝናብ የሚያወርድልን ሲሳያችንን የሚሰጠን ከምድር ደግሞ ቡቃያን የሚያወጣልን ከሰማይና ከምድር ሲሳይን የሚሰጣችሁ መስሚያና መመልከቻዎቻችንን የሚቆጣጠር ሕያውን ከሙታን ሙታንን ከሕያው የሚያወጣ አረ ነገር ዓለሙን ሁሉ የሚያስተናብር ማን ነው ሲባሉ ማን አሉ? አላህ ነው አሉ። ጥሩ አላህ ነው ካላችሁ አሁን ጥያቄ ሊጠየቁ ነው። ፈቁል በላቸው አፈላ ተተቁን ታዲያ ለምን ታጋራላችሁ በአላህ ላይ አትፈሩምን ተባሉ ማለት ነው። ምክንያቱም እውነት አላህን የፈራ ሰው አላህ ምን ስላለ ሌላ ቦታ ላይ ማለት ነው ያ አዩሃ ናሱ እዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም ለዓለኩም ተተቁን አለዚ ጀዐለ ለኩም ልአርደ ፊራሻ ወሰማአ ቢናአ ወአንዘለ ሚነ ሰማኢ ማአ ፈአኽረጀ ለኩም ሚነ ሰመራቲ ሪዝቀን ለኩም ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን አለ። እናንተ ሰዎች ሆይ እዕቡዱ ረበኩም ጌታችሁን አምልኩት አለ። አምልኮ የሚገባው ለማን ነው? ለጌታችን። ምን ላደረገ? አለዚ ጀዐለ ለኩም ልአርደ ፊራሻ ምድርን ለእናንተ ምን ያደረገላችሁ? ፍራሽ ያደረገላችሁ። ወሰማአ ቢናአ ሰማይን ደግሞ ምን ያደረገላችሁ? ጣራ ያደረገላችሁ። ወጀዐለ ሚነ ሰማኢ ማአን ከሰማያት ደግሞ ከዳመና ዝናብን ያወረደላችሁ። ፈአኽረጀ ለኩም ሚነ ሰመራቲ ሪዝቀን ለኩም ከዛ ከዝናብ ደግሞ በወረደው
ከምድር ላይ ቡቃያን ያበቀለላችሁ ምትመገቡት ምትበሉት ምትጠጡት ማለት ነው። ፈላ ተጅአሉ አለ አታድርጉ አለ ሊላሂ ለአላህ አንዳደን ቢጤን አታድርጉለት ሸሪካን አታድርጉለት አለ። ይሄን ሁሉ ከፊት ያለውን ያደረገ እናንተን የፈጠረ ከናንተ በፊት ያሉትን የፈጠረ ከሰማይ ዝናብ ያወረደ ሰማይን ጣራ ምድርን ፍራሽ ያደረገ በሱ ላይ ቢጤ ባላንጣ አታድርጉለት። ወአንቱም ተዕለሙን እናንተ እውነቱን እያወቃችሁ ከሱ ውጭ ፈጣሪ እንደሌለ ከሱ ውጭ አስተናባሪ እንደሌለ አምልኮ በጠቅላላ የሚገባው ለማን ነው? ያለ ብቸኛው ሁሉም ማድረግ ለሚችል ነው። ስለዚህ ምን ተረዳን ከዚህ? የአላህ ባሪያዎች ሆይ እንጠንቀቅ። ይህ ሽርክ የተባለ ጉዳይ ተመልከቱ። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የተጋደሏቸው የአላህን ፈጣሪነት የአላህን አስተናባሪነት ሲያምኑ የነበሩትን ሰዎች ነው። ላኪን በምን አያምኑ ነበረ? አምልኮን በጠቅላላ ለአንድ አላህ ብቻና ብቻ አጥርቶ በመስጠት አያምኑም ነበር ማለት ነው። አምልኮ ላይ ሲደርስ ለአላህ ሸሪካን ያደርጉለታል። አላህንም እየተገዙ ከአላህ ውጭ ያሉትንም አብረው ይህም በመስራታቸው ምንን በሱ ላይ በማጋራታቸው የተፈጠሩበትን ዓላማ በመቀልበሳቸውና አላህን ብቻ ማምለክ ሲገባቸው ከሱ ውጭ ያሉትን ስላመለኩ ወደ እስልምና አልገቡም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጋደሏቸው ማለት ነው። ስለዚህ የአላህን ፈጣሪነት ብቻ የአላህን አስተናባሪነት ብቻ ማወቅ ሙስሊም አያሰኝምና ሙስሊም የሚያሰኘውን ተውሂድ ጠንቅቀን እናውቅ ዘንድ ማለት ነው። ሁለተኛ ነጥብ ብለን በአላሁ ሱብሓነሁ ወተዓላ ፍቃድ በሚቀጥለው ትምህርት እናነሳለን ማለት ነው። አላሁ ሱብሓነሁ ወተዓላ እውቀትን ይስጠን፣ የኢኽላስ ባለቤቶች ያደርገን፣ እሱን በብቸኝነት ከሚያመልኩት አላህ ያደርገን፣ በሱ ላይ ከማጋራትም እሱ ይጠብቀን፣ የነብዩ ሰለላሁ ዐለይሂ ወሰለም ሱና አጥብቀው ከሚይዙ ቢድዓ ከተባለ ጠቅላላ ከሚርቁት አላህ ያደርገን። አላህ መጨረሻችንን ያሳምርልን። አላህ እውቀት ይስጠን። ወሰለላሁ ዐላ ነቢይና ሙሐመድ وعلى آله وصحبه أجمعين. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.